ሰላም ሰላም ውድ የቻናሌ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። እንግዲህ በዛሬው ቪዲዮዬ እንግዲህ አናቶሚ እና ፊዚዮሎጂ ጥሩ ውጤት ለማምጣት ወይም ለማለፍ የሚጠቅሟችሁን ኢምፖርታንት የሆኑ ቲፖችን ልነግራችሁ መጥቻለሁ። እንግዲህ እስከ መጨረሻው ድረስ ተከታተሉኝ። እንግዲህ እንደምታያቸው እዚህ ጋር 10 የሚሆኑ አናቶሚ እና ፊዚዮሎጂን ለማጥናት እና ጥሩ ውጤት ለማምጣት የሚጠቅሟቸውን ቲፖች አዘጋጅቼላችኋለሁ። የመጀመሪያው ዲቨሎፕ ኢንተረስት ነው። እንግዲህ ከሁሉም በላይ መጀመሪያ ፍላጎት ይቀድማል። ስለምናጠናው ፊልድ ስለምናጠናው ኮርስ ሰብጀክት ኢንተረስት ሊኖረን ይገባል። እንግዲህ አናቶሚ እና ፊዚዮሎጂ ማለት ቤዚክ ሳይንሶች ናቸው። ለጤና ሳይንስ ትምህርት ቤዚክ የሆኑ ሳይንሶች ናቸው እና ሌላውን ኮርስ ለማጥናት ኢንተርናል ሜዲሲን፣ ሰርጀሪ፣ ፋርማኮሎጂ፣ ማይክሮባዮሎጂ፣ ፓቶሎጂ ሁሉ ሌሎችን ለማጥናት መጀመሪያ እንግዲህ አናቶሚ እና ፊዚዮሎጂ ላይ ቤዝ ሊኖረን ያስፈልጋል ማለት ነው። ሌላም በተጨማሪ እንግዲህ ለጤና ተማሪዎች አናቶሚ እና ፊዚዮሎጂ በፈረስቲር ላይ በከፍተኛ ክሬዲት አወር የሚሰጡ ኮርሶች ናቸው። ብዙ ተማሪም ያው ውጤቱ ብዙ ጊዜ ዝቅ የሚልበት ኮርስ ናቸው። ያው ፈረስቲር ስለሚወሰዱ ተማሪም የግቢን አጠናን ስልት ሁሉም ብዙ ነገር ሳይላመድ ይወስዳቸዋል እና ብዙ ተማሪ ያው በእነሱ ውጤታማ አይሆንም። እናም ውጤት ያው ፈረስቲር ላይ ዝቅ ካለ በውጤታችን ላይ ተጽዕኖ ያሳድራሉ ማለት ነው። እነዚህ ኮርሶች እና ብዙም ተማሪ ይፈራቸዋል። እነሱን በጣም አካብዶ ነው የሚያያቸው እና ስለዚህ እነዚህን ነገሮች አናቶሚ እና ፊዚዮሎጂ ሳክሰስፉል እንድትሆኑ የሚያግዟችሁን እነዚህን 10 ዋና ዋና ቲፖች ተግባራዊ ካደረጋችሁ በአናቶሚ እና በፊዚዮሎጂ ኤ እና ኤችአርጂ አምጥታችሁ ማለፍ ትችላላችሁ ማለት ነው። እንግዲህ እንደሚታወቁ እንዳልኳችሁ የመጀመሪያው ዲቨሎፕ ኢንተረስት ነው። ኢንተረስት ሊኖራችሁ ይገባል ለምታነቡት ነገር ለምታጠኑት ነገር ማለት ነው። ሁለተኛ አቮይድ ኤግዛጀሬትድ ፊር ነው። እንግዲህ የተጋነነ ፍራቻ ለትምህርቱ ለኮርሱ በጣም መጨናነቅ ጭንቀት ውስጥ መግባት ካለ እሱ ጥሩ አይደለም ማለት ነው። ውጤታማ እንዳንሆን ያደርገናል። ባላንስ ሊኖረን ያስፈልጋል። መፍራት ያለብንን ያህል ማንኛውንም ነገር መፍራት አለብን። ከዛ ከልክ በላይ ካለፈ ግን ጥሩ አይደለም ማለት ነው። ያው ኔጌቲቭ ጉዳቱ ነው የሚበዛው እና ያው ብዙ ሰው ከእናንተ በላይ ያለ ሲኒየር ተማሪያችሁ አካብዶ ሊነግራችሁ ይችላል። በጣም ከባድ ነው። በጣም ተስፋ የሚያስቆርጥ ነገር ሊነግራችሁ ይችላል። ነገር ግን የተለያየ ሰው ቢ ዮርሰልፍ ነው እንግዲህ ራሳችሁን መሆን ነው እንጂ ሳምበዲ ሰክሰስፉል ስለሆነ ወይም ፌል ስላደረገ እናንተ እንትን የምትሉበት ነገር የለም እና የራሳችሁ የሆነ አቋም ሊኖራችሁና አለመጨናነቅ በአግባቡ ማጥናት ያስፈልጋል ማለት ነው። ሌላኛው ሶስተኛው ቢኮንሴፕቹዋል ስታጠኑ ኮንሴፕቹዋል መሆን እያንዳንዱን ነገር ሜሞራይዝ ማድረግ አስታውሶ መያዝ መሸምደድ እነሱ ነገር ላይጠበቅብን ይችላል ማለት ነው። ሜሞራይዝ ማድረግ የሚጠበቅብን ነገሮች ይኖራሉ። ነገር ግን እያንዳንዷን ነገር ቃል በቃል መያዝ አይጠበቅብንም። ፈተናም እንደዛ አይደለም የሚመጣው ኮንሴፕቹዋል ነው ብዙ ጊዜ የሚመጣው። ኦድ የሆነውን ነገር ለየት ያለውን ነገር ማንበብ ብዙ ጊዜ እንደዛ ነው እና ኮንሴፕቹዋል ላይ ነው ፈተና የሚመጣው እና እያንዳንዱን ሽምደዳ ያን ያህል ላያስፈልግ ይችላል። ያው አነባባችን ብልጥ መሆን። ሌላኛው አራተኛው እንግዲህ አናቶሚ እና ፊዚዮሎጂ ላይ ሪፒቲሽን ነው። ሪፒት ማድረግ ነው እንግዲህ ደጋግሞ ማንበብ ያነበብነውን ነገር ደጋግመን ማለት በቃልም ሆነ በጽሁፍም መግለጽ እሱ ይጠቅመናል ማለት ነው። ሌላው አምስተኛው ቲንክ ኤንድ ኦር ራይት ዋት ዩ ሪድ ያነበብነውን ነገር ካነበብን በኋላ የሆነ ጊዜ ሰጥተን ማሰብ ማውጣት ማውረድ ለተወሰነ ሰዓት ካነበብን በኋላ እና ያነበብነውን ነገር በራሳችን ወርድ በራሳችን ቃል አገላለጽ ወረቀትና እስክሪብቶ ይዘን ዲስክራይብ ኤክስፕሌን የማድረግ ልማድ ቢኖረን በጣም ይሄ አሪፍ ልምድ ነው ማለት ነው። ሌላኛው ስድስተኛ ሪድ ቢፎር ኤንድ አፍተር ክላስ
ከክላስ ከመግባታችን በፊት እና ከተማርን በኋላ ክላሱን የማንበብ ልምድ ቢኖረን የሆነን ኮርስ የሆነ ቻፕተር ከመማራችን በፊት ቀድመን ብናየውና እዛ መምህሩ ሲያስተምር ፋሚሊያር እንሆናለን ለተርሞቹ፣ ለእያንዳንዱ መካኒዝም፣ ለእያንዳንዱ ቶፒክ ማለት ነው። ከዛ በኋላ ከክላስ በኋላ ደግሞ ደግመን ስናነበው የበለጠ ግልጽ ይሆንልናል። እንደዚህ አይነት ልማድ ቢኖረን ሰክሰስፉል መሆን እንችላለን ማለት ነው በአናቶሚ እና በፊዚዮሎጂ። ሰባተኛ ዎች ቪዲዮስ ኦን ዩቲዩብ። እንግዲህ ሰባተኛው ላይ ቪዲዮዎችን የተለያዩ ቪዲዮዎችን ሌክቸር ቪዲዮዎችን ማየት ነው። እንግዲህ ከብዙ ጊዜ እንደምናውቀው አናቶሚ እና ፊዚዮሎጂ ማንበብ ትንሽ አድካሚ ሊሆን ይችላል እና ስፋትም ስለሚኖራቸው እያንዳንዱን ቻፕተር እያንዳንዷን በምናነብ ሰዓት ያው ብዙ ጊዜ አድካሚ ይደክመናል እና ኮንሰንትሬሽን ይጠይቃል እና ደግሞ ሁልጊዜ እንደዛ የማንበብ ብርታት ላይኖረን ይችላል። በዚህ ሰዓት ግን ቪዲዮዎችን በማየት በጥቂት ደቂቃ ቪዲዮውን በማየት እዛ ቻፕተር ላይ የምንፈልገው ቻፕተር ወይም ቶፒክ ላይ የተሰራ ቪዲዮውን በማየት በቀላሉ ማንበብ ሲያስጠላን ሲደክመን አረፍ ብለን እነሱን ቪዲዮዎች በማየት የምናነበውን ነገር በቀላሉ ሳንደክም ብዙም ኢፈርት ሳናወጣ እንትን ማለት እንችላለን ማለት ነው። ያን ቻፕተር ከቨር ማድረግ እንችላለን። መደጋገም ቪዲዮዎችን እነዚሁን ደጋግመን ስናያቸው ብዙም ሳንደክም እንዲህ ሳንጨናነቅ የምናየው ነገር ከምናነበው ነገር ቶሎውን ያለመረሳት እንትን ስላለው እንደዚሁም ቶሎ ሊገባን የሚችለው ያው በቪዲዮ ያለ ነገር በሌክቸር ያለ ነገር ነው። ያው አንብበን ከምንረዳው በተጨማሪ ቪዲዮ ላይ ያየነውን መምህሩ ያስተማረውን የተናገረውን ከተከታተልን እነሱን ነገሮች ብዙ የማይረሱ ነገሮች ስለሆኑ በጣም አስፈላጊ ናቸው ማለት ነው። ቪዲዮ ላይ እንግዲህ ዩቲዩብ ቪዲዮ ላይ ስንል ሌክቸር ሊሆን ይችላል፣ ጥያቄዎችም ሊሆኑ ይችላሉ፣ የተሰሩ ጥያቄዎች ሊሆኑ ይችላሉ። እነሱን ፕራክቲስ ማድረግ አብሮ መስራት እዛ ጋር ይጠቅማል ማለት ነው። ስምንተኛ ኤክስፕሌን ዳያግራም ነው። እንግዲህ በተለይ ፊዚዮሎጂ ያው አናቶሚ ፊዚዮሎጂም አለ። ስትራክቸር አናቶሚ ላይ ስትራክቸሮቹን ኤክስፕሌን ማድረግ ሚሞራይዝ ለማድረግ በቀላሉ ሚሞራይዝ የምናደርግበትን መንገድ እንትን ማድረግ ኤክስፕሌን ስናደርግ ስትራክቸሮቹን ደጋግመን ባየናቸው ቁጥር እንግዲህ አሁን አናቶሚ ስትራክቸር ይሰርጻል ማለት ነው። አእምሮአችን ላይ ለሎንግ ተርም እንትን ይላል ማለት ነው። ሌላው ዳያግራም እንግዲህ ፊዚዮሎጂ ላይ በተለይ ፊዚዮሎጂ እንግዲህ መካኒዝም ነው። ፊዚዮሎጂ የሆነ መካኒዝም የሆነ ፕሮሰስ እንዴት እንደሚደረግ የሆነ ለምሳሌ ሀርት እንዴት ፋንክሽን እንደምታደርግ እንዴት ሀርት ብለድ ፓምፕ እንደምታደርግ ይሄን መካኒዝም ባየን ቁጥር ወይም የሆነ ዳያግራም በዳያግራም የተቀመጠ ነገር ስናይ እሱን ነገር ካነበብን በኋላ ያለምንም እንትን ሳናነብ ካነበብን በኋላ ያነበብነውን ነገር ሸፈንን በራሳችን ዲስክራይብ ኤክስፕሌን ማድረግ ይኖርብናል ማለት ነው። እንግዲህ ገብቶናል አልገባንም ብሎ ለመረዳት ያን ዳያግራም በቀላሉ ኤክስፕሌን ማድረግ ከቻልን ገብቶናል ማለት ነው። ሌላው ዩዝ ኒሞኒክስ ነው። በምናነብበት ጊዜ እንግዲህ በአጭሩ እንድናስታውስ የሚያደርጉንን ኒሞኒክስ አብሪቬሽን ነገሮች ወይም በአረፍተ ነገር እያገናኘን የመጀመሪያ ወርዳቸውን የቃላቶቹን የመጀመሪያ ወርዶች በማገናኘት እና እንደዚህ በማድረግ ኒሞኒክስ መፍጠር እና በቀላሉ ሜሞራይዝ ማድረግ ይቻላል ማለት ነው። ለምሳሌ እንግዲህ ሜኒንጃል ላየር ላይ የሚያነብ ሰው 3 ሜኒንጅስ ላየሮች አሉ። ብሬን ከቨሪንግ ማለት ነው። እንግዲህ ዱራ ማተር፣ አራኪኖይድ ስፔስ አራኪኖይድ ኤንድ ፒያ ማተር የሚባሉ ላየሮች አሉ። እንግዲህ እነዚህ ላየሮች በቅደም ተከተል ከአውተር ወደ ኢነር ከኢነር ወደ አውተር እያደረግን በቅደም ተከተል ለምሳሌ እነዚህን ዳፕ ብለን ልንያዛቸው እንችላለን ማለት ነው። ዳፕ ማለት እንግዲህ ሶስቶቹን ቃላቶች በቀላሉ የምናስታውስበት በሶስት ፊደል ማለት ነው። ስለዚህ ዲ ማለት ዱራ ማተር ነው። ኤ አራኪኖይድ፣ ፒያ ማተር ብለን ከውጭ ወደ ከኤክስተርናል ወደ ኢንተርናል ላየሮችን በቅደም ተከተል እናስቀምጣለን። እንደዚህ አይነት ነገሮችን ተመሳሳይ እና የተለያዩ ነገሮች እንደዚህ
እያደረግን ኒሞኒክስ በመፍጠር በቀላሉ ሜሞራይዝ የምናደርግበትን መንገድ መፍጠር የራሳችን ስልት የማስታወስ ስልት ሊኖረን ይገባል ማለት ነው። ሌላኛው አስረኛው እንግዲህ ፕራክቲስ ኩዌስችን ነው። ጥያቄዎችን ፕራክቲስ ማድረግ በጣም ኢምፖርታንት የሚባል ነገር ነው። እንግዲህ ይሄ ዋናው ነገር አንብበን ማንበብ ብቻ ሳይሆን ፕራክቲስ ጥያቄዎችን መስራት የሆነ ቻፕተር ከጨረስን በኋላ ተምረን ወይም አንብበን ከጨረስን በኋላ እነሱን በጥያቄ መልክ እዛ ላይ አሁን ያው ብዙ አይነት እንትኖች አሉ ኢንተርኔት ላይ ኦንላይን ላይ መስራት ሊሆን ይችላል። ፕራክቲስ እዛው ስኮሮችንን እያየን ምን ያህል እንደሰራን ምን ያህል አንደርስታንድ እንዳደረግነው ራሳችንን አሰስ ኢቫሉዌት እያደረግን ማለት ነው። ሌላ ዳውንሎድ አድርገን እንዲሁ ፒዲኤፎችን የጥያቄ መጽሐፍቶችን ዳውንሎድ ማድረግ አናቶሚ ኤንድ ፊዚዮሎጂ ኩዌሽንስ ፒዲኤፍ ብለን ሰርች ብናደርግ ጎግል ላይ ይመጡልናል። እነሱን ዳውንሎድ በማድረግ ኪውዝሌት አፖችን ፕሌይ ስቶር ላይ አፖችን ዳውንሎድ በማድረግ የጥያቄ አፖችን ሌሎች አኒሜሽኖችን ማየት አናቶሚ ላይ የህርትን አኒሜሽን ህርት እንዴት ብለድ ፓምፕ ስታደርግ አኒሜት የሚያደርግ ስሪ ዳይሜንሽናል የሆኑ ቪዲዮዎችን እነዚህን ማየት ይጠቅማል። ሌላው ጥያቄ መስራት ስንል እንዲሁ አሁንም ዩቲዩብ ላይ በደንብ ጥያቄ የሚሰሩ የተለያዩ ቻናሎች አሉ። እነሱን መስራት ከዚህ ላይ ያው እኔም ከአሁን በፊት የሰራኋቸው ጥያቄዎች አሉ። በዚሁ ያው የተወሰኑ ጥያቄዎች አሉ እነሱን ገብታችሁ ማየት ትችላላችሁ። ፊዚዮሎጂ ላይ ኢንትሮዳክሽን ቱ ፊዚዮሎጂ ትራንስፖርት ስሩ ሜምብሬን ምናምን እነሱ ላይ የተሰሩ ጥያቄዎች አሉ እና እነዛ ላይ ዲስከስ ማድረግ ብዙ ሰዓት ከማንበብ ይልቅ ጥያቄ ላይ ማትኮር ጥያቄውን ከሰራን በኋላ ተመልሰን ደግሞ ማንበብ እና በእነዛ ጥያቄ መሰረት መዘጋጀት ለፈተና መዘጋጀት ይሆናል ማለት ነው። አሪፍ ይሆንላችኋል እንደዚህ ብታደርጉ። እንግዲህ ለዛሬ የነበረኝ እነዚህን ነገሮች ይዤላችሁ አቅርቤላችኋለሁ። እርግጠኛ ነኝ እንደሚጠቅሟችሁ እነዚህን ነገሮች ከተገበራችሁ በውጤታችሁ አልጠራጠርም ጥሩ ውጤት እንደምታመጡ አናቶሚና ፊዚዮሎጂ። ቪዲዮ ከተመቻችሁ ላይክ አድርጉት ሼር አድርጉት ኮሜንት አድርጉ አዲስ ከሆናችሁ ለቻናሉ ሰብስክራይብ አድርጉ። በቀጣይ ቪዲዮዎችም እንድንገናኝ ያው አበረታቱኝ እኔንም እላለሁ። መልካም ቆዩ